ከብርሃን ፍጥነት አሜሪካ ሐሳቧን ቀየረች። ፕሬዝዳንት ዶናልድ ትራምፕም ፊርማቸውን ሰረዙ። ምን እና እንዴት የሚለውን በዝርዝር እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ ቅምጥላቸውን ልዑል አልጋ ወራሽ በዋሽንግተን ከትላንት በስቲያ ዕለተ ረቡዕ ጠሯቸው። ልዑል አልጋ ወራሽ መሐመድ ቢን ሰልማንም ለዘመናት ሲሹት የነበረውን የኒውክሌር ባለቤትነት ሊበሰር እንደሆነ በመገመት ሰዓት ሳያባክኑ ከሪያድ በመብረር ከትራምፕ ጎን ዋሽንግተን ተቀመጡ። አስከትሎም ዶናልድ ትራምፕና መሐመድ ቢን ሰልማን ሳውዲ አረቢያ ለሰላማዊ አገልግሎት የሚውል የኒውክሌር ባለቤትነት ሰነድ ተፈራረሙ። ይህም ጊዜ የመገናኛ ብዙሃንን ቀልብ ሳበ። በእርግጥ ዶናልድ ትራምፕ የገንዘብ ሰው እንደመሆናቸው የፈረሙት ውል አንዳች ረብጣ የሳውዲን የወርቅ ወይም የነዳጅ ክምችት በምላሹ ሳያገኙት እንደማይቀር የገቡበት ታላቅ ውል ወይም ላንድማርክ ስምምነት የሚባልም ሆኗል። የአሜሪካ የኢነርጂ ሚኒስትርና የሳውዲ አቻቸው የሰው ኃይል ልውውጥ በማድረግ ይህንን በቢሊዮን ዶላር የሚገመት ፕሮጀክት ለመጀመር የሚያስችላቸውን ሰነድም ሲለዋወጡ ተስተዋሉ። ስምምነቱ ሳውዲ አረቢያ ዩራኒየም በገዛ መሬቷ ላይ እንድታበለጽግ የሚፈቅድላትም ነበር። ተንታኞችም ሳውዲ አረቢያን ለሲቪል ወይም ሰላማዊ አገልግሎት የሚውል ኒውክሌር እንድታበለጽግ እድል መስጠት ማለት በሂደት የኒውክሌር ጦር እንዲኖራት የሚያደርግ አደገኛ ውሳኔ ነው አሉ። የሳውዲውም ልዑል ይህንን ሲሳይ ሰበር ዜና ይዘው ወደ ሀገራቸው ተመለሱ። በሚዲያቸውም አሉ ከአሜሪካ ጋር የደረሱበት የኒውክሌር ባለቤትነት ስምምነት በዋሽንግተንና በሪያድ ያለውን የላቀ አጋርነት ያሳየ ሲሉ ጠሩት። ሆኖም ግን የአሜሪካ ምክር ቤት አባላት በተለይም ዴሞክራቶች የሚቀመሱ አልሆኑም። ይህ ውሳኔ መዘዙ ከፍተኛና ውስብስብ ችግር የሚያመጣ ነው አሉ። የካሊፎርኒያ የምክር ቤት አባላት በትርምስ ውስጥ ባለ ቀጠና ይበልጥ ዓለምን እንዲናጋ የሚያደርግ አደገኛ ውሳኔ ነው ሲሉ ጠሩት። ሌላኛው የቀጠናው ቅምጥላቸው ቴልአቪቭ ሳትቀየምም አልቀረችም። በእርግጥ የእስራኤል ጉዳይ ትንታኔዎች እንደሚጠቁሙት ሪያድ ለሰላማዊ አገልግሎት የሚውል ኒውክሌር ማበልጸጓ ሳይሆን ዩራኒየም እንዲኖራት ፈጽሞ አለመፈለጓ ነው። የእስራኤል የቀድሞ ጠቅላይ ሚኒስትርና በመጪው ጥቅምት ወር በሚደረገው የእስራኤል ምርጫ ዳግም የሚወዳደሩት ኔፍታሊ ቤኔት እንዲሁም ሌሎች የቴልአቪቭ ባለስልጣናት መካከለኛው ምስራቅ የአቶሚክ ጦር ውድድር ውስጥ እንዲገባ የሚያደርግ በመሆኑ ዳግም ሊጤንበት የሚገባ ነው አሉ። እንደ እስራኤሉ ሁሉ የተባበሩት አረብ ኤሚሬትን ብትሆን በትራምፕ ውሳኔ ደስተኛ አልሆነችም። ሳውዲ አረቢያ አሜሪካ ይህንኑ ፕሮግራም እንድትጀምርላት ስትማጸን የቆየች ከዓመታት በፊት በፕሬዝዳንት ቡሽ በስልጣን ዘመን ጀምሮም ነው። በእርግጥ ስምምነቱ በተለይም ከአሜሪካ ጥቅም አንጻር በበጎ የተመለከቱትም ብዙዎች ናቸው። እነዚሁ ሰዎች እንደሚሉት አሜሪካ በሳውዲ ላይ ለሰላማዊ አገልግሎት የሚውል ኒውክሌር ስምምነት መፈረሟ በገልፍ ያላትን የበላይነት ያስጠብቅላታል ሲሉ ይተነትናሉ። ቻይናም ብትሆን ተመሳሳዩን ለሳውዲ ለማድረግ መሻት እንደነበራት በማስታወስ ሩሲያም ብትሆን ግብፅና ቱርኪ ለሰላማዊ ወይም ለኃይል አገልግሎት የሚውል ኒውክሌር ገንብታላቸዋለች በሚል ማስረጃ ያቀርባሉ። ትችቱ ከውስጥም ከውጭም የበረታባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ውሳኔያቸውን ዳግም ማጤን እንዳለባቸው መከሩ። እንዲህም አሉ። ሪያድ የኒውክሌር ባለቤት ከመሆንሽ በፊት እስራኤል ነፃ ሀገር ናት ብለሽ አውጃ አሏት። ትራምፕ ይህ ብቻ አልበቃቸውም። ዲፕሎማሲያዊ ግንኙነት ከእስራኤል ጋር እንድትጀምሪ ትገደጃለሽ አሏት። ፕሬዝዳንት ትራምፕ አስከተሉ። ከ6 ዓመታት በፊት በፈረምሽው እስራኤልን ሀገር ያደረግሽበትን ቀዳደሽ ጣልሽውን የአብርሃም አኮርድ ዳግም ብናኙን ወልውለሽ በከበረ ጠረጴዛ ላይ አስቀምጪው አሏት። የአብርሃም አኮርድ ማለት የገልፉ ሀገራት ማለትም ሳውዲ አረቢያ፣ ባህሬን፣ ኳታር፣ አፍጋኒስታን፣ የተባበሩት አረብ ኤሚሬትስ፣ ሞሮኮ እንዲሁም ሱዳን ከእስራኤል ጋር ዲፕሎማሲያዊ ግንኙነት ለመጀመር የተስማሙበት ሰነድ ነው። ይህንን የዋሽንግተንና የሪያድ ስምምነት የከፋ የሚያደርገውና ቅርቃር ውስጥ የገባ የሚያስመስለው ሌላው ትኩሳት ታዲያ ሳውዲ አረቢያ እስራኤል በፍልስጤም በጋዛ የምታደርገው ወታደራዊ ዘመቻ እስካላቆመች ድረስ ከምድረ ፍልስጤም እስካልወጣች ድረስ እስራኤል ስንዝር መሬት የላትም፣ ሀገርም ሳትሆን
ምናብ ናት በሚል በውጭ ጉዳይ ፖሊሲዋ በኩል ደምድማለች። ይህም የማይናወጥ የሪያድ አቋም እንደሆነ በተደጋጋሚ የሳውዲ አረቢያ ባለስልጣናት የሚናገሩት ነው። ራስ ምታቱ ደግሞ የሚነሳው ሁለቱን ሀገራት ማለትም ሪያድና ቴልአቪቭ እንዲስማሙ የሐማስ የጋዛ ብሎም የፍልስጤም ጉዳይ መቋጨት ይኖርበታል። የአረብ ሀገሮችና አሜሪካ በትብብር ቀጠናውን ለመገንባትም ገንዘብ ይዋጣ የሚል ውትወታ ሲያደርጉ መሰንበታቸውም የሚዘነጋ አይደለም። አለፍ ሲል ደግሞ ዶናልድ ትራምፕ ፍልስጤማውያን በጋዛ ዳግም መኖር ስለማይችሉ ቅንጡ ቤቶችን ልስራባቸውና የአሜሪካ ግዛት ላድርገው፣ ጋዛውያን በተለይም በአፍሪካ ሀገር በአንዱ ቦታ ይፈለግላቸውና በዛው ይኖሩ የሚል ሐሳብ አቅርበው የነበረ መሆኑም እንዲሁ የሚታወስ ነው። ይህ ሁሉ ታዲያ እስራኤል በቀጠናው ያላትን ክንድ የሚያጠናክር አሊያም በጋዛ እንድትቆይ የሚያደርጋት እንጂ እንደ ሳውዲ ፍላጎት ከስፍራው የሚያስወጣት አይደለም። መገናኛ ብዙሃን የእስራኤል ጦር ከጋዛ በአጠቃላይ ከፍልስጤም ውስጥ የመውጣቱ ጉዳይ በተለይም የቤንጃሚን ኔታንያሁ መንግስት እስካለ ድረስ የማይታሰብ ነው። አሁን ጨዋታው በአሜሪካና በቀጠናው ፈርጣማ ሀገሮች ላይ ነው። እስራኤል የሳውዲ አረቢያ ሐሳብ እውን እንዲሆን ጦሯን ከፍልስጤም ታወጣለች ወይ የሚለው አጠያቂ ጉዳይ ነው። እስራኤል ያለፈውን 3 ዓመታት ገሚሱን እየገደለች ገሚሱን እያሳደደች ጋዛ ለሰው የማይመች ፍርስራሽ ምድር ሆኗል። ይህንኑ ከተማ ለመገንባትም ትሪሊዮን ዶላሮች እንደሚያስፈልጉት ባለፉት ጊዜያት ሲነገር ቆይቷል። ኢራንም ብትሆን የሳውዲ አረቢያ የኒውክሌር ባለቤትነት መሆን ሰርግና ምላሽ ነው ብላለች። የኢራን ባለስልጣናት ሳውዲ የኒውክሌር ባለቤት ከሆነች እያበለጸኩት ያለው ኒውክሌር ምክንያታዊ ይሆንልኛል፣ ምንም ነገር ለማድረግ እንድችል የሚያደርገኝ ነው በማለት የአሜሪካን መንታና አድሏዊ አስተሳሰብ አውግዛለች። ይህ የኢራን ንግግር በእርግጥ ሌሎችም ተንታኞች ስለምን አሜሪካ ኢራን የኒውክሌር ባለቤት መሆን የለባትም ብላ እያሳደደች ስለምንስ ለሳውዲ አረቢያ እውቅና ከመስጠት አልፋ በራሷ ባለሙያዎች እንድትሰራ ተስማማች በማለት ይጠይቃሉ። ሲኤንኤን በእትሙ የሪያድ ልዑል መሐመድ ቢን ሰልማን ከ8 ዓመታት በፊት ሀገራቸው ሳውዲ የጦር መሳሪያ አገልግሎት የሚውል ኒውክሌር እንደማይፈልጉ፣ ነገር ግን የኢራን እስላማዊ ሪፐብሊክ አቶሚክ ኒውክሌር ያለው እንደሆነ ሀገራቸውም ኒውክሌር ለማበልጸግ የተቻላቸውን እንደሚያደርጉ መናገራቸውን አስታውሷል። ኢራን 90% ዩራኒየም አበልጽጋለች በሚባልበት፣ እስራኤልም ተመሳሳዩን የኒውክሌር ጦር ታጥቃለች በሚባልበት፣ ሌሎችም እንዲሁ የተባበሩት አረብ ኤሚሬትን ጨምሮ ግብፅና ቱርክ ለሰላማዊ አገልግሎት የተባለውን መሳሪያ ታጥቀዋል በሚባልበት ቀጠና የሪያድ መከሰት ለቀጠናው ስጋት የሚሆን ነውም ተብሏል። በዓለም ላይ 38 የሚሆኑ ሀገራት ለሰላማዊ ወይም ለኃይል አገልግሎት ብቻ የሚውል ኒውክሌር ያላቸው ሲሆን ሁሉም በሚባል ደረጃ የዩራኒየም ንጥረ ነገር የማያበለጽጉ ወይም ባስፈለጋቸው ጊዜ ከውጪ የሚያስገቡ ናቸው። የኢራን ጋዜጦች ሴፕቴምበር 11 በአሜሪካ መንትያ ህንፃዎች ላይ በተቃጣው ጥቃት ላይ ሳውዲ እጇ እንዳለ ስለምን አሜሪካ አስጠፋት በማለት ሁለቱን ሀገራት የሚያቃቅር ዳሰሳ አትመዋል። የኢራን ሚዲያዎች ሳውዲ አረቢያ የጠላት የትሮይ ፈረስ በሚል ከኢራን ትችት የሚሰነዘርባትና በሃይማኖትም ቢሆን ሰፊ የአስተምሮ ልዩነት እንዳላቸው የሚነገርላቸው ናቸው። የሳውዲ የኒውክሌር ስምምነት ዓለሙን ሁሉ እያነጋገረ ያለ ቢሆንም የአሜሪካን ውሳኔ ተከትሎ ከሪያድ ባለስልጣናት ምንም የተሰማ ነገር የለም።